ታተርፉበታላችሁና እስከመጨረሻው አድምጡ። በሀገራችን ኢትዮጵያ በየጊዜው ብዙ ታካሚዎቻችን ሕክምናው ስለሌለ ሳይሆን ገንዘብ ስለሌላቸው ህይወታቸው አልፏል። አሁንም በስቃይና በህመም ውስጥ ናቸው። ይህ ለኢትዮጵያ ጤና ባለሙያ የዕለት ተዕለት ተግባሩና 5ም 10ም እያለ ሁሌ የሚያቁም የሚረባረብበት ጉዳይ። ነገር ግን ለምን 3 ሆነን አንድ ነፍስ እንኳን በአንድ ወር አንረባረብ? አንደኛ ይህን ፕሮጀክት ስንጀምረው ከፈጣሪ በታች ለታካሚዎቻቸውና ለሰብአዊነታቸው ቅድሚያ የሚሰጡ የጤና ተቋማትና ባለሙያዎቻችን እንደማታሳፍሩን እርግጠኞች ነን። ሁለተኛ ታካሚዎቻችን ትክክለኛ መረጃዎችን ብቻ በመሙላት እንድትተባበሩ ቅድሚያ የምንሰጠው እንደ ችግሩ አሳሳቢነትና እንዳለን አቅም እንደሆነ እንዲተረዱ። ሶስተኛ ማንኛውም ይህን ቪዲዮ የሚያይ ኢትዮጵያዊ ምናልባት ለአንድ ታካሚ በነፃ ሆስፒታል እያሳከመው ሊሆን ስለሚችል መልዕክቱን በማጋራት ለሚመለከታቸው ማንኛውም ሰው እንዲደርስ አጋሩ። በጋራ እናሳክማቸዋለን። አመሰግናለሁ።